በጣም ነው የምወድሽ። ጥቅመኛ መሆን መድረሻ የሌለው ሩጫ ሲሆን፣ ጠቃሚ መሆን ግን ትውልድ የሚሻገር አሻራ ነው። በየሄድንበት ቦታ ሁሉ ክፍተትን የምንሞላ፣ የሰውን ሸክም የምናቀልና ከራስ ወዳድነት መንፈስ ወጥተን ለሌሎች ክብርን የምንሆን ብርሃን የምንሆን ሰዎች እንድንሆን አሳስባለሁ። ዓለም የምትለወጠው በቃላት ሳይሆን በምናሳየው ተግባራዊ ጠቃሚነት ነው። ሁላችንም ከዛሬ ጀምሮ እኔ ለዚህ ማህበረሰብ ወይም ለዚህ ስራ ምን እጨምራለሁ ብለን ራሳችንን እንጠይቅ። ዛሬ የዘራነው ጠቃሚ ነገር ለራሳችንም ሆነ ለልጆቻችን፣ ለሚመጣውም ትውልድ፣ ለቀሪው ትውልድ የሚተርፍ ትልቅ ክብር ሆኖ እንደሚመለስ አንጠራጠርም እና ሁሌ